ያው ይሄ ትዳር በቃ የሚታከም ነው፣ ትንሽ ጊዜ ስጡኝ እና እስኪ ላክመው ሲል ነበር ፓስተር ቸሪም። እና እንደው አዲስ ነገር አለ? እውነት ፓስተር ቸሪ በቃሉ መሰረት ሕክምናውን አከናወነ? ሕክምና ትንሽ ሌት ሆኖ ነበር ያኔ። እኔም እንደማይሆን ብዙ ነገሮች ይሰማኝ ነበር። ብዙ የተበላሹ ነገሮች ስለነበሩ ሚስ እንደማይስተካከል አውቀው ነበረ። አልተሳካም። በፍቺ ነው የተጠናቀቀው። ምንድነው አንዳንዴ ህይወትን ምን መሰለህ ሚዲያ ላይ ህዝብ አይደለም እንትን የሚያደርገው የሚድርህ የሚያለያይህም ህዝብ አይደለምና ትንሽ ፕራይቬት መሆን ነበረበት ነገሮች እና ያኔም እኔ የመቅረቤ ምክንያት ልጆቼ ላይ ምክንያቱም ሶሻል ሚዲያው ላይ ልክ ያልሆኑ ነገሮች ብዙ ነገሮች ይዘዋወራሉ ምናምን ይላሉ። አይተህ ከሆነ ድሮ አባቶቻችን እናትና አባት መሀል ግጭት ሲኖር ልጆች እንዲያውቁ አይደረግም። ካደግም በኋላ ያኔ ግን ምንድነው የምትለው ካደክ በኋላ ነው የሚነገር። ያኔ እኮ አባት እንደዚህ አድርጎ እናት እንደዚህ ብላ። ምክንያቱም ልጆች ላይ የሚያሳድረው ተጽዕኖ በጣም ከባድ ነው። ስለ እናትም ሆነ ስለ አባት መጥፎ የሚነገር ነገር ለልጆች ጭንቅላታቸው ላይ የሚያመጣው ነገር መጥፎ ነው እና ከዛ አንፃር ነበረ ለልጆቼ እኔ ጥሩ አባታችሁ በጣም ጥሩ አባት ነኝ። በነገራችን ላይ ጥሩ ባልም ነበርኩ ሆነ። አዎ ነበርኩ። ግን አሁን ምን ይሰማኛል መሰለህ፣ አሁን ደስ ያለኝ ነገር አንተም እሷም ክፉ አላወራችሁም።